Ethiopian Prime Minister Abiy Ahmed is in the United Arab Emirates on a state visit. ለአብይ አህመድ ጋሞ ላይ የተንሸራተተ አፈር ወደ አፈርነት የቀየራቸው ኢትዮጵያውያን ህይወት ለአፍታም የሚቆረቁር አይደለም። በአገራቸው ያቀጣጠሉት እሳት የሚለበልበው ህዝብ ለእሳቸው አንዳች የሚያሳስብ አይደለም። እሳቸውን ያስበረገጋቸው ያስደነገጣቸውና ያሳሰባቸው ወንድሜ በሚሏቸው የመሐመድ ቢን ዛይድ አገር እናቴ በሚሏቸው የሼክ ፋጡማ ምድር ኢራን ሚሳኤል መተኮሷ ነው። ለበረራ በተከለከለ አየር ክልል ውስጥ ይዘውት የሄዱትን የኢትዮጵያን አየር መንገድም ወታደራዊ ኢላማ እንዲሆን አመቻችተውታል። ኢትዮጵያም በይፋ በኢራን ወረራ ላይ የምትሳተፍ አገር እንደሆነች እዩልኝ እወቁልኝ ብለዋል። እናም የኢራን ድሮኖች ከቴህራን 4 ኪሎ ስንት ኪሎ ሜትር ነው እያሉ እንዲያሰላስሉ የሚረዳቸውን ውግንና አይተዋል። ከየትኛውም የመሐመድ ቢን ዛይድ ወዳጅ በላይ አብይ አህመድ ኤምሬትስ ቀድመው የተገኙበት ምክንያት ምንድን ነው የሚለው ቁልፍ ጥያቄ ነው። የተባበሩት አረብ ኤምሬትስ በኢትዮጵያ ውስጥ የምትሰራው 1 ኪሎ ሜትር መንገድ፣ የምትገነባው 1 ጤና ጣቢያ፣ የምትገጣጥመው 1 ትራክተር የላትም። በአጭር ቋንቋ በኢትዮጵያ ውስጥ ምንም አይነት የልማት ፕሮጀክት የሌላት ግን የታወጀ ጦርነት ያላት ኤምሬትስ የኦህዴድ ብልጽግና ሹማምንትንና ጄኔራሎችን ህይወት በብዙ የቀየረ ሙስና ውስጥ አስገብታለች። የኢትዮጵያን ወርቅ እየወሰደች የኢትዮጵያን ወጣቶች ለጦርነት እየማገደች የኢትዮጵያን ግዛት ለሱዳን መዋጊያ እያደረገች ለብልጽግና ጄኔራሎች ቤትና ሀብት ትሰጣለች። ለጠቅላይ ሚኒስትሩና ቤተሰባቸው ኩባንያዎች ላይ ሼር፣ ከተሞቿ ላይ ህንፃ ትሰጣቸዋለች። እናም በኢራን ድብደባ ብዙ ጉዳት ከደረሰባት በኋላ በአብይ አህመድ ለቅሶ ተደርሷታል። ከቀናት በፊት ኢራን ተኮሰችባቸው ያሏቸውን ኩዌትና ካታርን በስልክ በማጽናናት የተጀመረው ጸረ ኢራን ዘመቻ የአቡዳቢ ግንባርን በአካል በመቀላቀል ተገልጧል። ከጥቂት ዓመታት በፊት የአሜሪካን ጦርነት ለመዋጋት ሰራዊት አዋጣለሁ፣ አሜሪካውያን እናቶች ልጆቻቸው ከሚሞቱ እኛ ጋር ብዙ ተዋጊ ስላለ ላቀርብ ዝግጁ ነኝ እያሉ ለዘኒውዮርከር የተናገሩት አብይ አሁን የእነሱን ጦርነት ተቀላቅለዋል። ከእውቀትና ከእውነት የመነኑ መሆናቸውን በተደጋጋሚ ያሳዩት የብልጽግና ምዕመናን ይህንን ሊያንቆለጳጵሱት ሲሞክሩ ደፋሩ መሪያችን በጦርነት ወቅት አቡዳቢ ሄደ በማለት ሆኗል። የእናንተ ጠቅላይ ሚኒስትር እንኳን አቡዳቢ ወለጋና ባህር ዳርም ሲሄዱ ትፈነድቃላችሁና የተለየ ነገር አይጠበቅባችሁም ማለቱን ትተን አደገኛው ነገር ላይ እናተኩር። ጠቅላይ ሚኒስትሩ የአቡዳቢ ጉዞ ዓላማው ብልጽግናዎች እንዳጫጫሁት የድፍረት ብቻ አይደለም። ነገሩን እናውቃለን ይገባናል ያሉት ሰዎች በቅርቡ ጠቅላይ ሚኒስትሩ ሊጀምሩት ነበር ከሚባለው ጦርነት ጋር የተያያዘ ነው ይላሉ። እርሱን ከመመልከታችን አስቀድሞ አንድን ወሳኝ ነጥብ ደቂቃዎችን ወስደን እናንሳ። ኢትዮጵያ በዘመናት ጉዞ ውስጥ እንዲህ እንደ ሰሞኑ ያለ የአገራት ጦርነት ሲያጋጥም የምትቆመው መርህና ሕግ ላይ ነበር። አሁን ግን ያንን መርህ የጣሱት የብልጽግና አለቃ ኢትዮጵያን የራሱ ያነሳት ይመስል የሩቅ ጦርነት ጠርተውላታል። የሚዋጉ አገራትን ከአንድ ወገን ቆማ የመደገፍ ልማድ የሌላት ኢትዮጵያ ሁለት አገራት ሲጋጩ ለማግባባት ደግሞም ጦር ልኮ ለመገላገል ማልዶ መነሳት መለያዋ ነበር። ከከፋ ከወራሪዎች ጎን ላለመቆም ትጠነቀቃለች። ይህም ኢትዮጵያ የሌላን ለመውሰድ ወረራ የማትፈጽም ሕግ አክባሪ፣ ራሷ ስትወረር አርበኛ ነጻነት አስከባሪ፣ ሌሎች ሲዋጉ በገለልተኛነት ቋሚ ሆና ስትነሳ እንድትኖር አድርጓታል። ተከብራም ጠላት ቀንሳበትም ዘልቃለች። ገለልተኛነቷም ከዋሽንግተን እስከ ቤጂንግ ከሊቢያ እስከ አብዬ ደርሷል። እዚህ ጋር አሜሪካና ቻይናን ለማስማማት በብዙ የደከሙት ቀዳማዊ ኃይለሥላሴ ይጠቀሳሉ። ሪቻርድ ኒክሰንና ማኦ ዜዱንግ ሊያስታርቃችሁ የሞከረ ከቶ አንድ አገር ነበረ ወይ ቢባሉ አዎ ቀዳማዊ ኃይለሥላሴ ይሉ ዘንድ ታሪክ መዝግቦታል። ንጉሱ ኒክሰንንና ማኦን ለማነጋገር የጣሩበት በሁለቱም የተከበሩበትን አጋጣሚ በቪዲዮ እናሳያችኋለን። መንግስቱ ኃይለማርያም ሁለት ጠላቶቻቸውን በአንድ የጦር አውድማ ሲያገኟቸው መንግስታቸው ለመርህ እንዲቆም በማድረጋቸው በግላቸው የ$20 ሚሊዮን ሽልማት እንዲያገኙ ሆኗል። $20 ሚሊዮን ይዞ ቢሮአቸው የተገኘውን ጠቅላይ ሚኒስትር ዛሬ በማስረጃ እንነግራችኋለን። ከቀዳማዊ ኃይለሥላሴ ወዲህ የኢትዮጵያን ዲፕሎማሲና ተደማጭነት ወደ ከፍታው ያወጡት መለስ ዜናዊ ደግሞ በአገራት ወረራ ወቅት ያሳዩት አቋም ብልህነትንና ዕውቀትን ያዛመደ ነበር። ጆርጅ ቡሽ ከኛ ያልሆናችሁ ከነሱ ጋር ናችሁ ብለው የሳዳም ሁሴንን ኢራቅ ሲወሩ ወዶ ገባ አገራትን አሰልፈው ነበር።
በወቅቱ አብረሽን ዝመች ተብላ የተጠየቀችው ኢትዮጵያ ነበረች። በአገራት ጸብ ውስጥ ከአንድ ወገን መሰለፍን ያለመደው የኢትዮጵያ ቤተ መንግስት መለስ ዜናዊ ታንክ እየነዳ ባግዳድ የሚዘምት ሰራዊት እንዲልኩ አልፈቀደላቸውም። የሻዕቢያ አስታጣቂና የአፍሪካ ህብረትን ከአዲስ አበባ ለማስነሳት ከኢሳያስ ጋር የዘመተው ጋዳፊ ወረራ ሲፈጸምበት ጠላትን መምቻው አሁን ነው የሚለውን መንፈስ ሳይሆን ነባሩን የኢትዮጵያን እሴት ተግብረዋል። እነዚህን ሁለት አስደናቂ ታሪኮች አያይዘን ስናቀርብላችሁ ባልተሰሙ ማስረጃዎች አጅበን ነው። ለዘመናት የቆየው የገለልተኛነት ፖሊሲ በአብይ አህመድ ተጥሶ ለአንድ መሐመድ ቢን ዛይድ ተብሎ እስኪሻር ድረስ የነበረው አስደናቂ የዲፕሎማሲና የመርህ ፖለቲካ ያስጎመጃል። እርሱን ተመልክተን በትክክል አብይ አህመድ በዚህ ወቅት ኢራንን የሚዋጉትን አገራት ለምን ተቀላቀሉ? ይህ ወደ አማራ ክልል እየተመለሰ ካለው የአብይ አህመድ ሰራዊት ጋር ትግራይ ድንበር ላይ ሰፍሮ ከከረመውና አሁንም በዚያው ከሚገኘው ጭፍራ እንዲሁም ኢሳያስ አፈወርቂ ላይ ሲዝት ከከረመው መንጋዊ የፕሮፓጋንዳ ኃይል ጋር ምን ያዛምደዋል የሚለውን እናስቀጥለዋለን። 5 nuclear-armed nations signed a deal in 1968 that brought the world back from the brink of a potentially catastrophic war. The US, Russia, UK, France and China. ይህ የተባበሩት መንግስታት ስለ አቶሚክ ቦምብ በ1950ዎቹ መጨረሻና 60ዎቹ መጀመሪያ አካባቢ ካደረጋቸው ክርክሮች መካከል አንዱ ነው። በዚያ በኒውዮርኩ ስብሰባ ላይ ኢትዮጵያ ትወከል የነበረችው በደራሲውና አርቆ አሳቢው አምባሳደሯ ሐዲስ ዓለማየሁ ነበር። ዓለም በሶቪየት ህብረትና በአሜሪካ እየተመራ ጎራ ይዞ ሲከራከር ነበረ። ሁለቱም ለየዓላማቸው ኢትዮጵያን ማሰለፍ ይፈልጉ ነበር። ደራሲው የፍቅር እስከ መቃብሩ አባት ሐዲስ ዓለማየሁም የማሳሪያውን አደገኛነት በመገንዘብ የራሳቸውን አቋም አንጸባረቁ። በኋላ ላይ ግን አዲስ አበባ ያሉትን ንጉሥ አስቆጣ። እንዴትና ለምን የሚለውን የሚተርክልን የእኔ ደማቅ ሰዎች የሚለው የታገል ሰይፉ መጽሐፍ ነው። አቶ ሐዲስን ቃለመጠይቅ ያደረገው ታገል በመጽሐፉ ላይ ታሪኩን ሲያስቀምጠው እንዲህ ይላል። ያኔ ሞስኮቭ የአቶሚክ ቦምብ አልሰራችም። ብቸኛዋ የቦምቡ ባለቤት አሜሪካ ነበረች። በተባበሩት መንግስታት ስብሰባ ላይ ተቀምጠን ሳለ የሞስኮቭ አምባሳደር ይነሳና አሜሪካ የሰራችውን የአቶሚክ ቦምብ አደገኛነት አስረድቶ ተቃውሞውን ያሰማል። በሰው ልጅ ላይ የሚያስከትለውን አሰቃቂ የጅምላ ጭፍጨፋ አብራርቶ ሲናገር ዓለም የተደቀነበት መጪ አደጋ ወለል ብሎ ታየኝ። ይህ አቶሚክ ቦምብ የሰው ልጅ ከምድረ ገጽ የሚያጠፋ አደገኛ መሳሪያ መሆኑ ስለገባኝ የሞስኮቭን አምባሳደር ደግፌ አሜሪካኖቹን አማረርኩ። ሀገሬ ኢትዮጵያም የዚህን አደገኛ የጦር መሳሪያ መመረት ትቃወማለች አልኩ። በዚህ ተቃውሞ የተደናገጡት አሜሪካኖች ወደ ግርማዊ ጃንሆይ አቤት አሉ። ምነው ወዳጅ ሀገር ሆነን ሳለ እንዴት አደርጉናላችሁ ብለው ለግርማዊ ጃንሆይ ቅሬታቸውን አሰሙ። ግርማዊ ጃንሆይ በአስቸኳይ አስጠሩኝ። አንተ በትላልቆቹ ጠብ ምን አግብቶ ነው ጥልቅ ያልከው ብለው ወቀሱኝ በማለት መጽሐፉ ይቋጫል። እዚህ ጋር ያለው የንጉሱ ቃል ድንቅ የሚል ነው። ለምን ሶቪየት ህብረትን ደገፍክ ወይም ለምን ወዳጃችንን አሜሪካን ደግፈህ አልቆምክም የሚል አይደለም። አንተ በትላልቆቹ ጠብ ምን አግብቶ ነው ጥልቅ ያልከው የሚለው አገላለጽ ገለልተኛ መሆን እየተቻለ ለምን በዝሆነች ጸብ ውስጥ ዘለህ የገባህ ሳር ሆንክ የሚል ነው። ይህ የንጉሱ መርህ በታላላቆቹ ጸብ ውስጥ ላለመግባት መሞከር ብቻ ሳይሆን ታላላቆቹን ለማደራደር መጣርንም ያካተተ ነበር። የአሜሪካውን ፕሬዝዳንት ሪቻርድ ኒክሰንንና የቻይናውን ማኦ ዜዱንግን ለማቀራረብ የሞከሩበት ታሪክ የሚመጣውም እዚህ ጋር ነው። እነዚህ ቪዲዮዎች ቀዳማዊ ኃይለ ሥላሴ በዋሽንግተን ዲሲና ቤጂንግ ያደረጓቸውን ጉብኝቶች የሚያሳዩ ናቸው። እንደ አውሮፓውያን አቆጣጠር በ1969 አሜሪካ ሄደው ሪቻርድ ኒክሰንን ካገኙ በኋላ ወደ ቻይናም ሄደው ማኦ ዜዱንግን አግኝተዋቸዋል። ሶሻሊስታዊቷን ቻይናም የካፒታሊዝም ፊት አውራሪ ነኝ የምትለውን አሜሪካንም ለማቀራረብ የሞከሩት ቀዳማዊ ኃይለ ሥላሴ ይህንን ያደረጉ የመጀመሪያው አፍሪካዊ መሪ አስብሏቸዋል። እንዲህ ያለውን ነገር ሲያደርጉትም ገለልተኛነታቸውን ጠብቀው እንጂ ለአንዱ ወግነው አልነበረም። ሁለቱ ሀገራት ርዕዮተ ዓለማዊ ልዩነት ውስጥ ገብተው ባለበት በዚያ ዘመን ሶስተኛውን የዓለም ጦርነት እንዳያስከትሉ ለመከላከል የራሳቸውን ጡብ ያስቀመጡት ቀዳማዊ ኃይለ ሥላሴ የሀገራትን መወረር የማይደግፉ ስለ ጋራ ደህንነት የማይጨነቅ ሁሉ የጊዜ ጉዳይ ካልሆነ በቀር ዋጋ እንደሚከፍል ያስጠነቀቁ፣ ትንቢታቸውም የሰመረላቸው ንጉሥ ነበሩ። ይህ በአገራት ጦርነት ውስጥ ገለልተኛ የመሆን እሴት በኢትዮጵያ ቤተ መንግሥት ውስጥ ቀጥሎ በደርግ ዘመንም ተንጸባርቋል። ኢራቅና ኩዌት ሁለቱም የሻዕቢያ አስታጣቂዎች ሆነው በደርግ መንግሥት በጠላትነት የተፈረጁ ነበሩ። ይሁን እንጂ እነዚህ ሁለት የደርግ መንግሥት ጠላቶች ወደ ጦርነት ገቡ። ወራሪዋ የሳዳም ሁሴን ኢራቅ፣ ተወራሪዋ ደግሞ
ኩዌት ነበረች። በዚህ ጊዜ ነበር አገራት ሲወረሩ ወረራን በማውገዝ አሊያም በገለልተኛነት የምትታወቀው ኢትዮጵያ በጸጥታው ምክር ቤት የአገራትን የአለመወረር መብት ቆማ የተሟገተችው። የኮሎኔል መንግስቱ ኃይለማርያም ትዝታዎች በሚለው መጽሐፍ ላይ መንግስቱ ኃይለማርያም ሁኔታውን ሲያስታውሱት እንዲህ ይላሉ። በአሜሪካ መሪነት በኩዌትና በኢራቅ መካከል በተደረገው የገልፍ ጦርነት ጊዜ እኛ ከኩዌት ወገን ነበር የቆምነው። ኩዌት ለሻቢያ ከፍተኛ እርዳታ ስትሰጥ የነበረች አገር ነች። እስከ ታንክ ድረስ መሳሪያ እየገዛች ስታስታጥቃቸው ቆይታለች። እሷ በሌላ ኃይል ተጠቅታ ተወራሪ ስትሆን እኛ ከፍተኛ ድጋፍ ነበር የሰጠናቸው። በወቅቱ ደግሞ ኢትዮጵያ የጸጥታው ምክር ቤት አባል ነበረች። በዚህ ላይ የአፍሪካው ክፍል ሊቀመንበር ኒውዮርክ ተስፋዬ ታደሰ የሚባል ስማርት ልጅ ነበረን። እሱ የሳዳም ሁሴንን ወረራ በሂትለር ናዚዎች ከተደረገው ጋር እያመሳሰለ ኒውዮርክ ላይ ኢትዮጵያን ወክሎ ተናገረ። ኩዌቶች ይህንን የመሰለ ድጋፍ ኢትዮጵያ እንዴት ሰጠችን ብለው በጣም ተደነቁ። እነሱ ድጋፍ የጠበቁት ከሶማሊያና ከሻቢያዎቹ ነበር እንጂ እኛማ ጠላታቸው ነን። በዚህ ደስ አላቸው። ጠቅላይ ሚኒስትሩ በቀጥታ መጣ። በመካከላችን ለቆየው ወዳጅነት በእኛ በኩል የተሰጠው ምላሽ የሚያሳዝን ነበር። ያለማወቅና ስህተት ነው። በእውነቱ እናዝናለን አለ። ከዚህ በኋላ የምንረዳዳበትን እናመቻቻለን ብሎ ሄደ። አገሩ እንደደረሰ የ$20 ሚሊዮን ቼክ በኤምባሲው በኩል ላከልን። ብር አይደለም፣ $20 ሚሊዮን። ቼኩን በስሜ መንግስቱ ኃይለማርያም ብሎ ነው የላከው በማለት ለመርህ የመቆም እሴት ያለውን ዋጋ ያስታውሳሉ። የኢትዮጵያ ጊዜያዊ መንግስት ተጠባባቂ የውጭ ጉዳይ ሚኒስትር አቶ ስዩም መስፍን የገለጹት በምዕራብ የሀገሪቱ ክፍል ግን የደቡብ ሱዳን ነጻ አውጪ ጦር ማለትም SPLA በክልሉ ከትሞ የሚገኝ በመሆኑ ሳቢያ የጸጥታ ችግር እንዳለ ጠቁሞ የኢትዮጵያ ጊዜያዊ መንግስት SPLA ከሚያራምደው ዓላማ ጋር ጥል ባይኖረውም ኢትዮጵያ ከማንኛውም አገር ጋር በሰላም ለመኖር ባላት ጽኑ ፍላጎት ድርጅቱ ወታደሮችን ከክልሉ እንደሚያስወጣ ተስፋቸው መሆኑን ገልጸዋል። የኢትዮጵያ መንግስት ከትጥቅ ትግል የሚያካሂዱ ተቃዋሚ ቡድኖችን ለማስተናገድም ሆነ ግንኙነትን የሚያሻክሩ ተግባራትን ለማከናወን አንዳችን ፍላጎት እንደሌለው አስረድተው በዚህ ረገድ ካሁን በፊት የተደረገው ይበቃል ካሉ በኋላ ከእንግዲህ የሚያስፈልገው ያለውን የተፈጥሮ ሀብት ለጋራ ጥቅም መዋል መሆኑን አብራርተዋል። ይህ ኢቲቪ በሰኔ ወር 1983 ዓ.ም ያሰራጨው ዘገባ ነው። የወቅቱ ጊዜያዊ መንግስት የውጭ ጉዳይ ሚኒስትር ስዩም መስፍን ኢትዮጵያ የውጭ ሀገራትን ታጣቂ ኃይሎች ልታስጠልል ፍላጎቷ እንዳልሆነና ከጎረቤቶቿ ጋር በሰላም መኖር ግቧ እንደሆነ የተገለጸበት ነበር። ከዓመታት በኋላ ሱዳን ወደ ሁለት ሀገር ስትሰነጠቅና አብዬ በተባለው ግዛት ውስጥ በተገኘው ነዳጅ ምክንያት ሁለቱም ሀገራት ግጭት ውስጥ ሲገቡ የተባበሩት መንግስታት የሰላም አስከባሪ ኃይል አስፈለገው። ደቡብ ሱዳንም ሆነ ሱዳን ሰላማችንን ታስከብርንላለች ብለው በብቸኝነት የጋበዟት ደግሞ ኢትዮጵያን ነበር። ይህ በተባበሩት መንግስታት ታሪክ ታይቶ የማይታወቅ ልዩ ክስተት ሆኖ ተመዝግቧል። ሁለት ጎረቤታሞች ተጣልተው ሁለቱም የተስማሙበት ሌላ ጎረቤት በገለልተኛነት ይዳኘናል ተብሎ የተጋበዘበት ሌላ አጋጣሚ በተባበሩት መንግስታት ታሪክ ታይቶ አይታወቅም። ይህም የኢትዮጵያን ገለልተኛ የመሆን መርህ የማስቀጠል እሴት አለመቋረጡን የሚያስገነዝብ ነው። ለዚህም ነበር ዓለም አቀፍ ሚዲያዎችና የተለያዩ ሀገራት ዲፕሎማቶች ኢትዮጵያን አንከር ስቴት፣ መሪዋ ተከባሪዋ አገር እያሉ የሚጠሯት። Prime Minister Meles Zenawi played an active role in helping end the long-running civil war in Sudan. He was always a source of great counsel, wisdom, but he also played a very dramatic role in helping bring about stability in Sudan and South Sudan, most particularly in providing peacekeepers to the troubled area of Sudan, which for many years was in a state of civil war. And so Ethiopia became the anchor in that part of the African continent. ኢትዮጵያን ለሰላም አስከባሪነት እንድትመረጥ የሚያደርጋት የተከበረ ስሟ የሚመነጨው ከገለልተኛነቷ ነውና ይህንን እሴቷን የሚፈትን አጋጣሚ የተደቀነባት አሜሪካ ኢራቅን ስትወር ነበር። በአገራት ጸብ ውስጥ ገለልተኛ ሆኖ ስለመቆም መወረርን ስለማውገዝና ወራሪዎችን ካለመተባበር ጋር የተገናኘው ይሄው እሴት አጣብቂኝ ውስጥ የወደቀው የወቅቱ የአሜሪካ ፕሬዝዳንት ጆርጅ ቡሽ ወደ ኢራቅ ልዘምት ነው፣ ከኔ ጋር ያልሆናችሁ ከእነሱ ጋር እንደቆማችሁ እንቆጥረዋለን ባሉ ጊዜ ነበር። የአሜሪካውን ፕሬዝዳንት ጥሪ የተቀበሉ ሀገራት ወዶ ገብ ዘማቾች የሚል ቡድን ውስጥ ተቀላቀሉ። ኢትዮጵያ እዚህ ውስጥ እንድትገባ ጥሪ ቀረበላት። ኢትዮጵያን በማይመለከታት ጦርነት ውስጥ ለመማገድ ለፈቀደ መንግስት የአሜሪካ አሽከርም ለመሆን ለቆረጠ የትኛውን መሪ አጋጣሚው ወለል ብሎ የተከፈተ በር ነበር።
ሆኖም ጆርጅ ቡሽ አምረረዋል። ከኔ ጋር ካልሆናችሁ ከሳዳም ጋር ናችሁም ብለዋል። የአሜሪካው ፕሬዝዳንት ለገለልተኛው እሴት ቦታ አልተውም። እናም የመለስ ዜናዊ ብልሃት አስፈለገ። አቶ መለስም ከኤርትራ ጋር ያላለቀ ጦርነት ውስጥ ነን፣ በየትኛውም ወቅት ሻዕቢያ በድጋሚ ወረራ ሊከፍትብን ስለሚችል እንዲህ ያለውን ዘመቻ ልናግዛቸው የምንችልበት የደህንነት ሁኔታ ውስጥ አይደለንም ሲሉ ጥያቄውን ላቀረበው ልዑክ መልስ ሰጡ። በኢራቅ ወረራ ላይ የመሳተፍን ጥያቄ በዚህ መልኩ ውድቅ ያደረጉት አቶ መለስ የአሜሪካም ጥያቄ ግን አልቆመላቸውም። አሜሪካኖች በወቅቱ በአፍጋኒስታን አስገብተውት የነበረውን ጦራቸውን አስወጥተው ወደ ኢራቅ ለመውሰድ ፈለጉና በዚህ ያለውን ክፍተት የሚሸፍን ወዶ ገብ ፈለጉ። እናም ወደ ኢራቅ ባትዘምቱም አፍጋኒስታን ገብታችሁ ሰላም አስከብሩልን፣ ለዚህም የተባበሩት መንግስታት ማንዴት አለ ተብለው ተጠየቁ። የአቶ መለስ መልስም በአፍሪካ ውስጥ የሰላም ማስከበር ስራዎችን በስፋት እየሰራን ነው፣ እሱ ላይ ብናተኩር ለእኛም ለአሜሪካም ይበጃል የሚል ዲፕሎማሲያዊ መልስ ነበር። ከኢትዮጵያ ነባር ዲፕሎማቶች መካከል አንዱ የሆኑት አምባሳደር ግሩም አባይ በ2004 ዓ.ም ክረምት በውጭ ጉዳይ በተካሄደ ስነ ስርዓት ላይ ሁኔታውን ሲያስታውሱ አቶ መለስ ኢራቅን መውረር የሚያስከትለውን አደጋ ለፕሬዝዳንት ቡሽ ነግረዋቸዋል ሲሉ ነበር የተደመጡት። ሚስተር ፕሬዝዳንት ኢትስ ማይ ሲንሰሪ ሆፕ ዛት ዩል ሊቭ ስቴብል ኢራቅ ቢሃይንድ ዩ። ክቡር ፕሬዝዳንት ከወረራው በኋላ ያልተቃወሰች ያልታመሰች ኢራቅን ትታችሁ ትወጣላችሁ ብዬ ተስፋ አድርጋለሁ በማለት አሳሳቢውን ነገር ተናግረው እንደነበር አምባሳደር ግሩም ሲናገሩ ተሰምተዋል። Every nation in every region now has a decision to make. Either you are with us or you are with the terrorists. እያንዳንድሽ በየትኛውም ዓለም የምትገኝ አገር ሁሉ ወይ ከኛ ጋር ነሽ አሊያም ከሽብርተኞቹ ጋር አብረሻል በማለት ከጥቁርና ነጭ ውጭ ግራጫ ቦታ እንደሌለው የተነገረውን የቡሽን አዋጅ ነው እንግዲህ ኢትዮጵያ በጥበብ ያለፈችው። እንዲህ ያለው ነገር ሳይዛነፍ የቀጠለ ሲሆን በጸረ ኢትዮጵያ እንቅስቃሴዎቹ የሚታወቀው ጋዳፊ ሲወረርም ተመሳሳይ ነገር በኢትዮጵያ በኩል ተንጸባርቋል። ጋዳፊ የአፍሪካ ህብረት መቀመጫን ከአዲስ አበባ ለመንቀል ከኢሳያስ አፈወርቂ ጋር ከግብፁ ሙባረክና ከሴኔጋላቸው ጋር ብዙ ደክሟል። ሻዕቢያ ኢትዮጵያን ሲወር ድጋፍ አድርጓል። ይህ ሰው የሚመራው መንግስት በምዕራባውያን ጉልበት እንዲወገድ ሲደረግ ግን ኢትዮጵያ አልደገፈችም። ያንኑ ያለመወረርና ጣልቃ ያለመግባት መርህን በመከተል የአፍሪካ ህብረትን አቋም አንጸባርቃለች። የኢትዮጵያ ፍላጎት ሊቢያ ሰላም እንዲሆን ነው። የትኛውም ሀገር ቢሆን በሰላም እንዲኖር ነው የምንፈልገው። ሌላው ሰላም ሲሆን እኛም ሰላም ስለምንኖር ያልተለመደ በየትም ሀገር ያላየነው አይነት አካሄድ ነው እያየን ያለነው። ታንክ፣ መድፍ፣ አውሮፕላን ይሄ የተለመደ ነገር አይደለም። የሚደገፍና የሚደነቅ ነገርም አይደለም። የአፍሪካ ህብረት ያስቀመጠው አቋም እንደምታስታውሱት ተኩስ መቆም አለበት። ድርጅታችን ነው፣ ሁላችንንም የሚወክል ድርጅት ነው። ቢሳሳትም ትክክል ቢሰራም ከድርጅታችን ጎን ነው መሰለፍ ያለብን። ከአፍሪካ ህብረት ጎን ነው የምንሰለፈው። አንዳንድ ሰዎች እንደሚያደርጉት ድርጅቱን ከውጭ ሆነን መቀጥቀጥ አንችልም። የድርጅቱ አባላትና መስራችም ጭምር ነን። እንዲህ ያለ ያለመውረርና ወራሪን ያለመደገፍ አኩሪ እሴት ያላትን አገር ለመምራት አጋጣሚና እድል ያገኙት አብይ አህመድ ዛሬ በታላላቆቹ ጦርነት ውስጥ ኢትዮጵያን ወስደው ከተዋታል። ለኢትዮጵያ ጥቅም ሳይሆን ለአንድ መሐመድ ቢን ዛይድ ፍላጎት ሲባል ኢትዮጵያ በእስራኤል ኢራን ጦርነት ውስጥ ዘላ ገብታለች። እናም ጠቅላይ ሚኒስትሩ አቡዳቢ ናቸው። ይህ ዓላማው ምንድነው የሚል ጥያቄ የጠየቅናቸው የዲፕሎማሲው ዓለም ሰዎች ልዩ ልዩ መላምቶችን ያስቀምጣሉ። በአንድ በኩል ጠቅላይ ሚኒስትሩ ትግራይንና ኤርትራን ለመውጋት በቋመጡበት ወቅት የመካከለኛው ምስራቅ ውጊያ መጀመሩ እንቅፋት ሆኖባቸዋል። በተለይም አለቃቸውና የጦርነቱን ባለቤት ናቸው የሚባልላቸው መሐመድ ቢን ዛይድ የምስራቅ አፍሪካውንም የመካከለኛውን ምስራቅ ሁለት ጦርነት በአንድ ጊዜ መዋጋት አልችልም ብለዋቸው ወደ ሰሜን ያንቀሳቀሱትን ሰራዊት ወደ አማራ ክልል በከፊል እንዲመለስ አድርገዋል። የአብይ ፍላጎት ድሮኖቹ የበለጠ ውጤታማ የሚሆኑት በበጋ ስለሆነ ክረምት ሳይገባ ለመዋጋት ፍላጎታቸው ነበር። ይሁን እንጂ መሐመድ ቢን ዛይድ አሁን የራሳቸውን አገር በመከላከል ላይ ስለሆኑ አልፈቀዱላቸውምና ይህንን ለማግባባት ወደ አቡዳቢ ሄደዋል ሲሉ ይደመጣሉ። በሌላ በኩል ደግሞ ማንም አገር መሪውን ወደ መካከለኛው ምስራቅ በማይልክበት በዚህ ጦርነት ወቅት የአብይ መጓዝ የቁርጥ ቀን ወዳጃችን የሚል ቀብድ ለማስመዝገብ ነው የሚሉ ሰዎች አሉ። ከመሐመድ ቢን ዛይድ ወደፊት ለሚያገኙት የመግደያ መሳሪያና የዲፕሎማሲ ድጋፍ የክፉ ቀን ደራሽ መስሎ ለመመዝገብ ያደረጉት ተራ ወደድ ባይነትና አታላይነት ነው
ነው ሲሉም ይጨምራሉ። እሳቸውም ከዚህ በፊት ሲናገሩ እንደተደመጡት ከጦርነት ውስጥ ፈልቅቀን የምናወጣው ከታላላቆቹ ውጊያ የምናገኘውና የምንፈልገው ትርፍ አለ ብለዋል። በእርግጠኛነት መናገር የሚቻለው ግን ኢትዮጵያ እንዲህ ካለው የአብይ አህመድ አካሄድ የምታተርፈው አንዲት ነገር አለመኖሩ ነው። መልካሙን ሁሉ በመመኘት በዚሁ እንሰናበታለን።